አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኑ ቁርስ እንብላ ውዶችዬ። ቁርስ ልበላ ነው። ኑ አብረን እንብላ። እንዴት ናችሁ? አዳር እንዴት ነበር? ስራ፣ ጤንነት እንዴት ይዟችኋል? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ቁርስ ከኔ ጋር ኑ ብሉ እያልኳችሁ ነው። ኑ አብረን እንብላ። አብረው ሲበሉት ደስ ይል ነበር እና እንዴት ናችሁ? ደህና ናችሁ ሆይ? ለማንኛውም ተጋብዛችኋል። ቁርስ ጋብዣችኋለሁ ማለት ነው። ቀለል ያለ ቁርስ ነው። አብረን እንብላ ውዶቼ። እንዴት ናችሁ? ዩቱብ እንዴት ይዟችኋል? አብሽሮ አይዟችሁ፣ በርቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ያደረጋችሁ እህቶቼ በጣም ነው የማመሰግነው። አብሽሪ፣ በርቺ፣ አይዞሽ ለምትሉኝ እህቶቼ በጣም አመሰግናለሁ። እናንተንም አላህ ያበርታልኝ። በርቱ፣ እናንተም አይዟችሁ። እጅግ 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 በጣም አመሰግናለሁ ውዶችዬ። ያው እንግዲህ ቢሳካ ብለን ሞክረናል። አላህ ያሳካልን ሁላችንንም። ምንጊዜም አላህ ሲያሳካው ነው፣ እኛ ባሰብነው ሳይሆን አላህ ሲያሳካልን ነው። እና አላህ ያሳካልን እላችኋለሁኝ። እና ይሄን ይመስላል የዛሬው ቁርስ። ይኸው ሻይ አቅርቤያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ፣ ገና ሙከራ ላይ ነው ያለሁት። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በኮሜንት ሀሳብ አስተያየታችሁን ግለጹልኝ እላችኋለሁ ውዶቼ። ያው እኛ እንግዲህ ስደት ያለነ መቅረጽ እንኳን የማንችልበት ሁኔታ ነው። ምንም ነገር የምንቀርጸው አናገኝም። ብዙዎቻችን እናውቃለን። አንዳንድ ቤት ደግሞ ችግር የሌለባቸው አሉ። እኛ ደግሞ እንደዚህ እያልን ሀገራችን እስከምንገባ እንሞካክራለን። አላህ ደግሞ ተጨምሮበት ሙከራችንን ያሳካልን እላቸዋለሁ ውዶቼ። አላህ ሀገራችንንም ሰላም ያርግልን። እኛንም አላህ ወጥቶ መቅረት ይጠብቀን። መልካም ሙሉ ብያለሁ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።